ሰላም እንደናችሁ ውድና የተከበራችሁ ቻናላችን ቤተሰቦች በዛሬው ቪዲዮአችን እንግዲህ ዲቪን በተመለከተ አዳዲስ መግለጫዎች አሉ እነሱን የምንመለከት ይሆናል። እንግዲህ የአሜሪካ ዲፓርትመንት ኦፍ ስቴት ዲቪን በተመለከተ አዲስ መግለጫ ሰጥቷል። ከዚያም በተጨማሪ የዲቪ ፎርም መሙላት መቼ እንደሚጀመር ቀንም አናውንስ አድርጓል ወይንም ቀንም አሳውቋል ማለት ነው። ከዚያ በተጨማሪ ደግሞ ከአለፉት ዓመታት የተለዩ አሰራሮችን ከክፍያ ጋር የሚያያዝ የተለያዩ አሰራሮችን ይዞ መጥቷል። ስለዚህ ዛሬ መግለጫውን ሙሉ ለሙሉ ምን ላይ ያተኩራል፣ አዳዲስ ነገሮች ውስጥ ምን ምንድናቸው የሚለውን በደንብ የምናይ ይሆናል ማለት ነው። ይህ ቪዲዮ እንግዲህ በዋናነት ያስፈለገው ለምንድን ነው ካላችሁኝ ከወዲሁ እንግዲህ ዲቪ እንዲደርሳችሁ የምትፈልጉ ሰዎች አፕላይ አድርጋችሁ ተመርጣችሁ መሄድ የምትፈልጉ ሰዎች ካላችሁ ከወዲሁ መዘጋጀት ስላለባችሁ ነው። እንዲሁ ሰው ስለሞላ ሰዎች ሲሞሉ አይታችሁ ወይንም ዲቪ ተጀምሯል ስለተባለ ብቻ መሙላታችሁ በቂ አይደለም። ማሟላት ያለባችሁ ተዘጋጅታችሁ መጠበቅ ያሉባችሁ ነጥቦች አሉ። እነሱን በደንብ እናያለን ማለት ነው። እንግዲህ መቼ ነው ዲቪ የሚለውን ካየን ያው እዚህ ጋር መግለጫ ተሰጥቷል። ኦክቶበር 16 ነው የሚጀምረው ማለት ነው። ይሄ የሚጀምርበት ቀን ነው። ቀኑን መቼ ነው ካል ኦክቶበር 16 ማለት አሁን ላይ ሴፕቴምበር 23 ነው። ኦክቶበር 16 የሚሆነው ጥቅምት 6 ነው። ይሄ ማለት ጥቅምት 6 ላይ ይሄ ማለት ኦክቶበር 16 ማለት ነው። ጥቅምት 6 የሚጀመር ይሆናል ማለት ነው። ለምን ያክል ጊዜ ይቆያል እሱን ነገር ያው እናየዋለን። ከዚያ በተጨማሪ እንግዲህ በዚህ ዓመት አዲስ ነገር መጥቷል። ይሄ ማለት ዲቪ 2027 ላይ አዲስ ነገር መጥቷል። እሱ ምንድነው ካላችሁኝ እዚህ ጋር እንደምታዩት $1 ሬጂስትሬሽን ፊ ከዚህ በፊት የለም ነበር። ዲቪ ሲሞላ ከዚህ በፊት አልተጠየቀም ነበረ። ስለዚህ በዚህ ዓመት ግን እያንዳንዱ አመልካች አፕላይ ሲያደርግ ወይንም የዲቪ ሲያመለክት የዲቪ ፎርም ሲሞላ እያንዳንዱ ሰው ነው የተባለው $1 ሬጂስትሬሽን ፊ ይከፍላል። የምዝገባ ክፍያ በኤሌክትሮኒክ ፔይመንት ሜተድ ይከፍላል ማለት ነው። ይሄ እንግዲህ በጣም ለብዙ ሰዎች ቻሌንጂንግ ነው። እንዴት እናልፈዋለን የሚለውን እናያለን። ከዚያ በተጨማሪ እዚህ ጋር ልብ ማለት ያለብን አንድ ሰው ዲቪ ከደረሰው በኋላ እንግዲህ የሚከፍለው ክፍያ አለ ለሚመለከታቸው ቢሮዎች ዲቪ ከደረሰው በኋላ ማለት ነው። ለኤምባሲ የሚከፍለው ክፍያ አለ $330 ነው። ከዚህም በፊት ነው። ይሄ አልተቀየረም። ይሄ እንዳለ ሆኖ ይሄ $330 ከደረሳቸው በኋላ መድረሳቸውን ካወቁ በኋላ የሚከፍሉ ክፍያ ነው። ይቺ $1 ግን እያንዳንዱ ሰው ነው የሚከፍላት ማለት ነው። ይቺ $1 ደግሞ ተመላሽ አትደረግም ይላል መግለጫው። ከዚያ በተጨማሪ አንዳንድ ነገሮችን በጣም ዲቴይል አውርቷል። በጣም ዲቴይል የተናገራቸው ነገሮች አሉ። ከነዚያ መካከል ሬጂስትሬሽን ፊ $1 የመመዝገቢያ ክፍያ ለምን ታስፈልጋለች የሚለውን የተወሰነ ነገር ለማለት ሞክሯል። እዚህ ጋር አይታችሁ ከሆነ እንግዲህ በየአመቱ እስከ 55,000 የሚደርሱ ሰዎችን ቪዛ ይሰጣል። ይህ ማለት የሚያመለክቱት ሰዎች እጅግ በጣም ብዙ ናቸው። ያው እዚህ ጋር አይታችሁ ከሆነ አኮርዲንግ ቱ ዲኦኤስ ይላል ዲፓርትመንት ኦፍ ስቴት ማለት ነው። ዘ ኒው ፊ ያው እቺ ዘ ኒው ፊ ስትራክቸር ሚንስ ዛት አን ኤስቲሜትድ 25 ሚሊዮን አኑዋል ሬጂስተሮች አሉ ተመዝጋቢዎች አሉና የተለያዩ እንትኖችን ኤክስፔንሶችንም ለመሸፈን ነው ብለው አንዳንድ መላምቶች ወይንም አንዳንድ ምክንያቶችን አስቀምጠዋል ማለት ነው። ኦኬ ከዚያም በተጨማሪ እንግዲህ ያው ባሪየሮች አሉ። እንግዲህ አንዷ $1 ለክፍያ ወይንም $1 ለምዝገባ ስትቀመጥ በጣም ብዙ ከባድ ነገሮች አሉ። ምክንያቱም ኤሌክትሮኒክ ፊ ነች። ሰዎች በኤሌክትሮኒክ ክፍያ መንገድ ነው የሚከፍሉትና እሱን እንዴት መክፈል እንችላለን የሚለው ለብዙ ሰዎች ራስ ምታት ነው ማለት ነው። ከዚያ በተጨማሪ አንዳንድ ነገሮች አዲሽናል ኮንሲደሬሽን ብለው ያስቀምጧቸዋል። ይሄ ማለት 1 2 3 4 5 በዋናነት 5 ነጥቦችን ነው ያነሳው። እነዚህን 5 ነጥቦች ወይንም 5 ጉዳዮች ከወዲሁ ማዘጋጀት ይኖርብናል ማለት ነው። የመጀመሪያው ምንድነው? ፔይመንት ፕሪፓሬሽን የክፍያ ዝግጅት ማድረግ አለብን። እንግዲህ ከደረሳችሁ በኋላ ምን ያስፈልጋችኋል? ይሄ ክፍያ ያስፈልጋችኋል። ከዚያም በተጨማሪ ኤሌክትሮኒክ ፔይመንትን አሜሪካ መንግስት የሚቀበላቸው የኤሌክትሮኒክ ክፍያ መንገዶችን ስለማግኘታችሁ እርግጠኛ መሆን አለባችሁ ነው እያለ ያለው ማለት ነው። ኢትዮጵያ ውስጥ እንኳን ባንኮች የሉም ይሄንን የሚያመቻቹ። ብዙ መንገዶችን ግን መጠቀም እንችላለን። ለምሳሌ ኤሌክትሮኒክ ክፍያ መንገዶች ካልን ባይቢትን መጠቀም እንችላለን። ጉግል ፔይ አለ፣ እሱን መጠቀም እንችላለን። ምናልባት ካላችሁ ደግሞ ፔይፓል አለ፣ ፔይፓል መንገድን አማራጭ መጠቀም እንችላለን። ግን አሁን የትኞቹን ይቀበላል የትኞቹን አይቀበልም የሚለው አልታወቀም። ግን ያው ሞስትሊ ባይቢትን በቀላሉ ማግኘት ትችላላችሁ አብዛኞቻችሁ እና እኔም ቪዲዮ ስለሰራሁበት እንዴት ማግኘት እንደምትችሉ ባይቢትን ተጠቅማችሁ መክፈል ትችሉ ይሆናል የሚል ግምት አለኝ። ምናልባት አንዳንድ
ዌብሳይቶች ባይቢትን አይቀበሉም። ለምሳሌ ፕሌይ ስቶር ላይ ክፍያ $25 አፕሊኬሽን ለመጫን ያስከፍላል እና እሱን ክፍያ ልክፈል ብትሉ በባይቢት መክፈል አትችሉም ማለት ነው፣ አይቀበልም። ሶ አሁንስ ዲቪ አፕላይ ለማድረግ ይቀበለናል አይቀበለንም የሚለውን የምናውቀው ነገር የለም፣ ግን ይቀበላል የሚለውን ይዘን መዘጋጀቱ አይከፋም። ከዚያ በተጨማሪ በጣም አሳሳቢው ነገር ዩዝ ኦፊሻል ቻናልስ ይላል። እዚህ ጋር አይታችሁ ከሆነ ትክክለኛውን የገቨርንመንት ዩኤስ ገቨርንመንት ዌብሳይቶች አሉ፣ ትክክለኛውን ዌብሳይት መጠቀም አለባችሁ። ምክንያቱም እዚህ ጋር አይታችሁ ከሆነ ሰርድ ፓርቲዎች፣ የተለያዩ ግለሰቦች፣ የተለያዩ ድርጅቶች ይችን $1 ክፍያ ለማጭበርበር ብዙ እንትኖች ይኖራሉ ማለት ነው። በጣም ብዙ ስካሞች ይኖራሉ፣ በጣም ብዙ አጭበርባሪዎች ይኖራሉ በዌብሳይት ደረጃ ተዘርግተውም ማለት ነው። እነዛ ላይ ገብታችሁ ክፍያ እንድትከፍሉ የሚያደርጉ በጣም ብዙ የሚያጭበረብሩ ዌብሳይቶች ሊኖሩ ይችላሉ። ከዚያ በተጨማሪ ግለሰቦችም የማይታመኑ ሰዎች እንምላላችሁ በሚል በጣም ሊያጭበረብሯችሁ ይችላሉና ካሁኑ እርግጠኛ መሆን አለባችሁ አፕላይ የምታደርጉት ትክክለኛው ኦፊሻል ቻናል ላይ ወይንም ዌብሳይት ላይ ስለመሆኑ ይላል። ከዚያ በተጨማሪ ሬጂስትሬሽን ታይሚንግ አለ። ከዚህ በፊት የምዝገባ ጊዜ በጣም የተለጠጠ ጊዜ ነበር፣ ረዥም ጊዜ ነበር። አሁን ላይ ግን በእነዚህ በሚያሳውቃቸው ያው ቢያንስ ተጠጋግቶ ለ1 ወር ያክል ነው ይላል። ለ1 ወር ያክል ነው። እዚህ ጋር አይታችሁ ከሆነ አፕሮክሲሜትሊ ለ1 ወር ያክል ነው የሚሰጠው። ይህ ማለት ጥቅምት 6 ይጀምርና ከዚያ በኋላ ለ1 ወር ያክል ብቻ ነው። ከዚህ በፊት ረዥም ጊዜ ይሰጥ ነበር እንደምታውቁት ማለት ነው። ከዚያ በተጨማሪ እንግዲህ ተዘጋጁ የሚለን በጀት ነው። ይህ ማለት ይችን $1 ለመክፈል ምን ማድረግ አለባችሁ? ካሁኑ መዘጋጀት አለባችሁ። ከዚያ ይሄ እንግዲህ ተመረጣችሁም አልተመረጣችሁም የምትከፍሉት ክፍያ ስለሆነ ማለት ነው። ይችን $1 ትከብዳችኋለች ብዬ አላስብም። ትልቁ ነጥብ ይህንን $1 ለምሳሌ በእኛ በኢትዮጵያ 161 162 ብር ነው። ይህንን ብር ወደ ዶላር ቀይራችሁ ከዚያ በኋላ ላይ ኤሌክትሮኒክ መንገዶችን ተጠቅማችሁ ክፍያውን ለመክፈል ከወዲሁ ተዘጋጁ። ከዚያም በተጨማሪ ከተመረጣችሁ ደግሞ ይህን $330 የአፕሊኬሽን ፊ ለመክፈል ዝግጁ መሆን አለባችሁ ይላል። ይሄ እንግዲህ እንደ 5ኛ ፖይንት ያነሳው ነው ማለት ነው። እንግዲህ የመጨረሻዋን ነገር የሆነ ነገር ብላችሁ ደስ ይለኛል። ይቺ ሬጂስትሬሽን ፊ የተባለችው ይቺ $1 ማለት ነው። በምን ልንከፍል እንችላለን የሚል የተወሰነ ግራ መጋባት ነገር ከተፈጠረ ያው ምንም ችግር የለውም። በሁለት መንገድ ነው ሊሆን የሚችለው። አንድም ራሳችሁ ኤሌክትሮኒክ ፔመንት ሜተዶችን ተጠቅማችሁ በራሳችሁ ስም ክፍያ እንድፈጽሙ ነው የሚያደርገው። ወይንም ደግሞ ሌሎች ሰዎች ከፍለውላችሁም ያ እነሱ የከፈሉላችሁን ደረሰኝ አታች ማድረግ ማያያዝ፣ ሁለቱ መንገድ ነው የሚሆነው። እንግዲህ እኛ ምናልባት እኔ አለኝ ራሴ በጣም ብዙ ማስተር ካርዶች አሉኝና ሌሎች ሰዎች የከፈሉላችሁን ክፍያ የሚቀበል ከሆነ ልክ የምዝገባ ጊዜው ሲደርስ የተለያዩ ቪዲዮዎችን መስራት ስለማይቀር እንግዲህ በተቻለኝ አቅም ላግዛችሁ ሞክራለሁ። ክፍያ ልከፍል ምናምን ሞክራለሁኝ። ከዚህም በፊት እንዲህ አልፎ አልፎ እኛ ጋር አልፎ ምዝገባ እንሰራለን። እንዲህ የዲቪ ሰዓት ሲደርስ ሰዎች ሲጨናነቁ ሳይችሉ ሲቀሩ ወደኛ ይልኩልንና እኛ እንሞላላችኋለን። እንደዛ ልናደርግ እንችላለን። ነገር ግን ራሳችሁ በራሳችሁ ስም ነው መከፈል ያለበት የሚል ሀሳብ ይዘው ከመጡ ግን ግዴታ ራሳችሁ ማስተር ካርድ ሊኖራችሁ ይገባል፣ ባይቢት ሊኖራችሁ ይገባል። እሱን ለማግኘት ደግሞ ወይ ፓስፖርት ያው ቬሪፋይ የምታደርጉበት ወይ ዲጂታል አይዲ ያስፈልጋችኋል ማለት ነው። እሱንም በተመለከተ የሚወጣውን ነገር እንመለከትና እናይና በደንብ እንዴት መስራት እንዳለባችሁ፣ እንዴት ማግኘት እንዳለባችሁ፣ ማስተር ካርዱን እንዴት ቬሪፋይ ማድረግ እንዳለባችሁ ቪዲዮ ሰርች ይለቃለሁ ማለት ነው። ከሁለት በአንዱ ነው የሚሆነው ብዬ ተስፋ አደርጋለሁ። እንግዲህ ፍላጎቱ ያላችሁ ሀሳቡ ያላችሁ ሰዎች ዲቪ 2027ን አፕላይ ለማድረግ ቀድማችሁ እነዚህን 5 ፖይንቶች ማዘጋጀት ይኖርባችኋል። አይ ሆፕ ቀላል እንደሚሆን ተስፋ አደርጋለሁ። ያን ያክል የሚካበድ ብዙ ነገር ያለው አይመስለኝም። እናንተም እንግዲህ ተዘጋጅታችሁ እንደምትጠብቁ ተስፋ አደርጋለሁ። እስከዚያው ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።